ሰላም የኪንግደም ስቶሪ ተመልካቾቻችን፣ በዛሬው ዕለት የዳንኤልን ታሪክ ከመጽሐፍ ቅዱሳችን ይዘን ቀርበናል። ይህንን ታሪክ ለማግኘት በመጽሐፍ ቅዱሳችን በትንቢተ ዳንኤል ከምዕራፍ 1 እስከ ምዕራፍ 3 ያገኙታል። ከጥንት ጊዜ በፊት ባቢሎን የተባለች ታላቅ ከተማ ነበረች። ይቺ ከተማ እጅግ ኃያል የሆነ ናቡከደነጾር የተባለ ንጉሥ ነበራት። ንጉሡ ከተማዋን እጅግ ያስውብና ታላላቅ ቤቶችን ይገነባባት ነበረ። ከተማውም ባቢሎን ለብዙ ዘመን ከነበሩ ከተማዎች ሁሉ ይልቅ ኃያል ነበረች። የተለያዩ ሀገራትን በጦርነት እየገጠመች በግዛቱ ስር ያደርግ ነበረ። ከዚህ መሃል እስራኤል አንዱ በባቢሎን ግዛት ስር የወደቀች ሀገር ነበረች። ንጉሥ ናቡከደነጾር እስራኤልን ከተቆጣጠረ በኋላ አስፋኔዝን የሚባል ጃንደረባውን አስጠርቶ መልከ መልካም መማር የሚችሉትን በእውቀትም የተሞሉ ነገሮችን በቀላል መረዳት የሚችሉትን እንዲሁም የመሳፍንት ዘር የሆኑትን ጎበዝ ወጣቶች መርጦ የባቢሎናውያንን ቋንቋና ስነ ጽሑፍ እንዲያስተምራቸው አዘዘ። አስፋኔዝንም መርጦ ካመጣቸው ወጣቶች መካከል ዳንኤል፣ አናንያ፣ ሚሳኤልና አዛሪያ የሚባሉ ነበሩ። አስፋኔዝም ለእነዚህ ወጣቶች አዳዲስ ስም አወጣላቸው። ዳንኤልንም ብልሳጦር፣ አናንያንም ሲድራቅ፣ ሚሳኤልንም ሚሳቅ፣ አላዛርንም አብድናጎ ብሎ ጠራቸው። ከዚያም አስፋኔዝ ለእነዚህ ወጣቶች የሚያስፈልጋቸውን ነገር ሁሉ እየሰጣቸው በሚገባ ያስተምራቸው ነበረ እና ዳንኤል አብረዋቸው ከሚማሩ ተማሪዎች ሁሉ በታላቅ በተሻለ ብቃት ይልቁ ነበረ። እግዚአብሔርም ለዳንኤል ለአስፋኔዝ ፊት ሞገስ ሰጥቶት ነበረ። ዳንኤልና ጓደኞቹ ግን እንደመጡ የሚቀርብላቸውን ምግብ ደስተኛ አልነበሩም። ስለዚህ ዳንኤል ወደ አስፋኔዝ በመሄድ ለንጉሡ የሚቀርበውን ምግብ ለጣዖት የተሰኘ ሥጋ ስለሆነ እኛ አንበላውም፣ ይህንን ምግብ ብንበላው አምላካችን እግዚአብሔርን ያሳዝናል። ስለዚህም ለእኛ እና ለጓደኞቼ ጥራጥሬ እና ውሃ ብቻ ስጠን አለው። አስፋኔዝም በዚህ ሐሳብ ደስተኛ አልነበረም። ምክንያቱም ምግቡን ሳይመገቡ ቀርተው ቢከሱ ንጉሥ እንደሚቆጣው አሰበ። ዳንኤል ግን ለ10 ቀን ብቻ እንዲፈትናቸው እና ከስተው ከተገኙ ያለውን ሁሉ ሊታዘዙት ፈቃደኛ እንደሆኑ ቃል ገባለት። ከዚያም አስፋኔዝ ለ10 ቀን ሊፈትነው ተስማማ። ከ10 ቀን በኋላ አስፋኔዝ ሲመለከተው የንጉሥ መብል ከሚመገቡት ወጣቶች ይልቅ እነ ዳንኤል አምሮባቸውና ወፍረው ነበረ። ስለዚህም አስፋኔዝ የፈለጉትን እንዲመገቡ ፈቀደላቸው። እነ ዳንኤልም በሚሰሩት ነገር ሁሉ እጅግ የተሳካላቸውና ጎበዞች ሆነው እግዚአብሔርን እያከበሩ ይኖሩ ነበረ። ወደ ንጉሡም የሚቀርቡበት ጊዜ በደረሰ ሰዓት እነ ዳንኤል በንጉሡ ፊት ቆሙ። ንጉሡም ባነጋገራቸው ጊዜ እንደነሱ ያለ ከቶ አልተገኘም። ስለዚህም ንጉሡ በአገልግሎቱ ላይ ሾማቸው። ንጉሡም ለጠየቃቸው ማንኛውም የጥበብና የማስተዋል ጉዳይ በመላ ግዛቱ ከነበሩ አስማተኞች ይልቅ በ10 እጥፍ ተሽለው ይገኙ ነበረ። አንድ ቀን ሌሊት ግን ንጉሡ ናቡከደነጾር አስጨናቂ ሕልም አለመ። ለዚህም እጅግ መጨነቅ ጀመረ። ስለዚህም በሀገሪቱ አሉ የተባሉ አስማተኞችና ሕልም ፈቺዎች ወደ እሱ በማስጠራት ሕልሙን ፍቺውን እንዲነግሩት ጠየቃቸው። የተለያዩ ሰዎችንም በፊቱ እየቀረቡ ሕልሙን ለመናገርና ለመፍታት ይዋከቡ ነበረ። ከከላዳውያንም መሃል አንዱ ንጉሥ ሆይ ሕልምህን ንገረን፣ እኛም እንፈታልሃለን አለው። ንጉሡ ግን ሕልሙን ከነገርኳችሁ በትክክል እንደፈታችሁት በምን አውቃለሁ? ያየሁትን ሕልም ለፈቺው እንድነግር ነው የምትፈልጉት? ይህንን ካላደረጋችሁ አካላታችሁ እንዲቆረጥና ቤቶቻችሁ የፍርስራሽ ክምር እንዲሆን ወስኛለሁ ብሎ በታላቅ ቁጣ ተናገራቸው። ነገር ግን ዳንኤል ከእግዚአብሔር ዘንድ ሕልምን የመፍታት ጥበብ ተሰጥቶት ነበረና ወደ ንጉሡም ፊት ቀርቦ ሕልሙን ይተረጉም ዘንድ ጊዜ እንዲሰጠው ጠየቀ። ከዚያም ዳንኤል ወደ ቤቱ ተመልሶ ከጓደኞቹ ጋር በመሆን ወደ እግዚአብሔር መጸለይ ጀመረ። እግዚአብሔርም ለዳንኤል ሕልሙንና ትርጓሜውን
ገለጠለት። ዳንኤልም እግዚአብሔርን አመስግኖ ሕልሙንና ትርጓሜውን ወደ ንጉሡ ይዞ ሄደ። ከዚያም ለንጉሡ ሕልሙንና ፍቹን ይናገር ጀመረ። ንጉሡም ዳንኤልን ከሰማው በኋላ በፊቱ ወድቆ ሰገደለት። ከዚያም ንጉሡ የዳንኤልን አምላክ እግዚአብሔርን አከበረ። ለዳንኤልም ብዙ ስጦታዎችን ሰጠ። እንዲሁም ዳንኤልን የመላው ባቢሎን ገዢ፣ ጓደኞቹንም ደግሞ የባቢሎን አውራጃ አስተዳዳሪዎች አድርጎ ሾማቸው። ዳንኤልም ከንጉሡ ጋር በቤተ መንግሥት ውስጥ መኖር ጀመረ። ከትንሽ ቆይታ በኋላ ንጉሥ ናቡከደነጾር እጅግ ረጅምና ከወርቅ የተሠራ ምስል አስገነባ። በሀገሪቱ ያሉ ሹማምንቶችና በአውራጃው ያሉትን መሪዎችን ለቆመው ምስል ምርቃት ለተዘጋጀው ታላቅ ድግስ ላይ እንዲገኙ ጠራቸው። የተጠሩት ሁሉ ወደ ግብዣው መጡ። በከተማውም ሕዝብ ሁሉ ለቆመው የወርቅ ጣዖት የሚነፋው መለከትና የእምቢልታው ድምፅ በሰሙ ጊዜ ወደ መሬት ወድቀው እንዲሰግዱና ለምስሉም የማይሰግድ ከኖረ በእሳት ውስጥ ይጣላል የሚል ጥብቅ አዋጅ አስነገረ። ሕዝቡም ሁሉ በተሠራው ምስል ፊት ወድቀው ሰገዱ። ነገር ግን የአውራጃው መሪ የነበሩት ሲድራቅን፣ ሚሳቅንና አብድናጎርን ለቆሙት ምስል መስገድ እምቢ እንዳሉ ለንጉሥ ነገሩት። ንጉሥም ይህንን ሲሰማ ወደ እርሱም እንዲቀርቡ መጥተውም እንዲነግሩት አዘዘ። ንጉሡም እንዲህ አለ፣ ላቆምኩት ምስል የማትሰግዱ ከሆነ ወደማያባራ የእሳት እቶን ውስጥ እጨምራችኋለሁ አላቸው። እነርሱም ንጉሥ ሆይ፣ የእሳት እቶን ውስጥ ብትከተን የምናመልከው አምላክ ያድነናል፣ ነገር ግን ባያድነን እንኳን ላቆምከው ምስል አንሰግድም አሉት። ንጉሡም ይህንን ሲሰማ እጅግ ተቆጣ። ሠራተኞቹንም አስጠርቶ እሳቱን በብዙ እጥፍ እንዲያበዙት አዘዛቸው። እነ ሲድራቅን ወደ እሳቱ ውስጥ አስረው እንዲጥሏቸው አዘዘ። ሠራተኞቹም ወስደው እሳቱ ውስጥ ጣሏቸው። ንጉሡን እነ ሲድራቅን ካስጣላቸው በኋላ ሲመለከታቸው 4 ሆነው ይመለከታቸው ነበረ። ከዚያም ንጉሡ እናንተ የልዑል አምላክ አገልጋዮች ኑ ውጡ ብሎ ጮኸ። እነርሱም ከእሳት ውስጥ ምንም ሳይሆኑ ወጡ። ከዚያም ንጉሡ መላእክቶቹን ልኮ አገልጋዮቹን ያዳነ አምላክ ይባረክ፣ ከዚህም ሌላ የሚያድን አምላክ የለም አለ።